እንዴት አይነት በእውነት የእመቤታችንን ነገር እናደንቃለን። መልአክን ያህል ነገር መጥቶ አንቺ ከሴቶች ተለይተሽ የተባረክሽ ነሽ ሲላት እንዴት ያለ ሰላምታ ነው አለች። አሁን እኛ ብንሆን ምመና መልአኩን ተውት፣ እንኳን መልአክ አንድ ሰው መጥቶ አንተ እኮ በጣም የተባረክ ነህ፣ አንቺ እኮ የተባረክሽ ነሽ፣ ጥሩ ሰው ነህ፣ ደግ ነህ ቢለን ምንድነው? አይ አይገባኝም እሱስ አይደለሁም ብላችሁ ትንሽ አትግደረደሩ? እንግደረደራለን ላይላውን በሆዳችን ደግሞ አነሰ እንላለን። እንደው ካመሰገነኛ አይቀር ትንሽ ቢጨምርበት አትሉ? ላይላውን ምስጋና ማንሻ እንመስላለን፣ ውስጣችን ምስጋና ይፈልጋል። እውነተኛ እንደውም ትሁት የሚባለው ምስጋና ሲያመሰግኑት የሚከላከል አይደለም፣ ሌሎች ሲነቅፉት መታገስ የሚችል ነው። ቅዱስ ዮሐንስ አፈወርቅ ትሁት ኃጢአተኛ ነኝ ማለት ትህትና አይደለም ይላል። አሁን አንድ ሰው እዚህ ቆሞ እኔ ኃጢአተኛ ነኝ እኔ ረከስኩ ነኝ ቢል ወይ እንዴት ያለ ትሁት ነው እንላለን። ግን እዚህ ኃጢአተኛ ነኝ ርኩስ ነኝ ያለውን ውጭ ጠብቃችሁ አንተ ርኩስ ና ብትሉት አቤት ይላል። እጁን ይሰበስባል ሊጣላ። ትህትና ያፍነዋ የልብ አይደለም፣ የልቡና ትህትና ያድለን። እና እመቤታችን እንዴት ያለ ሰላምታ ነው! እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ አለች። ትህትናዋ የውስጥ ነበረ፣ እንደ ልጇ ማለት ነው። የድንግል ማርያም መልኳ የአምላክን መልክ ይመስላል። የድንግል ማርያም ሐሳቧ እንደ አምላክ ሐሳብ ነው ይላሉ አባቶቻችን።